ይህንን ነገር ካንቺ በቀር ለማንም አልተናገርኩም። ለወንድሜም ቢሆን እንኳን አልተናገርኩም። አለማስታወሴን ልጠቀምበት ፈልጋለሁ። በተለይ ደግሞ ያፌትና ሉሊት ላይ። አንቺ የምር ማስታወስ ቻልሽ? ሉሊት አንቺ ላይ ምን እንዳደረገችም ጭምር መቼም መልሰሽ ልትረሺ አይደለም አይደል? ሁሉንም ነገር ከመጀመሪያው ጀምረሽ አስታውስሻል አይደል? አዎ፣ ግን እሱን ማለቴ የሉሊትን ነገር አንቺ እንዴት ልታውቂ ቻልሽ? አንቺ ነግረሽኝ ነበር። የሆነ ቀን ታች ተቀምጠን ሉሊትን ስታያት በጣም አሞሽ ነበር። ከዛ ምን እንዳደረግሽኝ እናውቃለሁ ብለሽ ጨውሽባት፣ ግን መልሰሽ ወደው የነገርሽኝ እናስታውሽውን ነገር ረሳሽ። እና አንቺ ለምን ዝም አልሽ? እውነቱን ለመናገር ስህተትም ቢሆን አንድ ነገር ልጠቀምበት አስቤ ነበር፣ ግን አልሆነም። በዚህ መሀል ያፌት ነገር መጣና ሁሉም ነገር አስጠላኝ። ታውቂያለሽ፣ አንቺም ስለተውሽኝ በጣም አዝኜ ነበር። በሁሉም ነገር ስትፈርጅብኝ እዚህ ጋር በጣም ተሰማኝ። ከምንም ጊዜውም በላይ ሁሉ ነገር የተሰባበረ። እባክሽ ይቅር በይኝ በቃ። ሁሉም ነገር የታየኝ ማታ እዚህ ክፍል ስገባ ነው። እኔና ወንድሜ ያላንቺ ባዶ ነን። ይሄ ቤት ያላንቺ በጣም ያስጠላል። ንገሪኝ፣ ቆይ የአረመኔ በምንድን ያስፈራራሽ? አይ አልነግርሽም። ተይ እንጂ ፉ። እኔ ከመታመሚ በፊት እኔ አንቺና ዳጊ ሆነን የተግባባነውን ቃል ረሳሽው እንዴ? ኤፉ ማስቆምትሽ ከሆነ የሆነ ነገር በያት እንዴ። እኛ አደጋ ውስጥ እንዳገባ ስትል እኮ ሁሉም ነገር ብቻዋን እያደረገች ነው። ኤፉ ቆይ ምን ማለት ነው? ጠላትነቱ እኮ ላንቺ ብቻ አይደለም አይደል? አባትሽን ገሏል፣ ወንድሜን በውሸት እስር ቤት አስገብቶታል፣ አስደብድቦታል፣ አንቺን አስደፍሮሻል። ያለንን ነገር ሁሉ በሱ ምክንያት አተናል። ቆይ ታዲያ ለምንድን ነው የግልሽ ጠላት አድርገሽ የምታዩ? እንደዛ አይደለም እኮ ዳጊ። የሆነ ነገር ቢሆን እናቱ ምን ያህል እንደምትሰበርና እንደምትጎዳ አስበሽዋል? አንቺም እንደዛው ትንሽ እንኳን ጭረት እንዳይነካሽ የሚፈልጉ ቤተሰቦች አሉሽ። አንቺስ ቆይ እኛ አንቺን ብናጣ ምን ጎዳ ይመስልሽ? የሚወድሽ ሰው እንደሌለ ነው የምታስቢው? ቆይ እህቴ ስልሽ ራሱ የውሸቴ ነው እንዴ ይመስልሽ? ባጣሽ በጣም እንደምጎዳ አልገባሽ? አዎ ዳጊ እውነቱን ነው። ቆይ ለምንድን ነው ማንም ሰው እንደማይወድሽና ሁሉም ሰው እንደማይፈልግሽ አድርገሽ የምታስቢው? ወንድሜ አንቺን ቢያጣ በህይወት የሚቆይ ይመስልሻል? አንቺ ካለሽ ምንም ነገር ቢመጣ ማለፍ ይችላል። ጥንካሬው አንቺ ነሽ። በአሁን ቃል ግቢልን። ምንም ቢሆን ጠላታችንን ተጋግዘን እናጠፋዋለን። የምናደርገውን ሁሉ ተነጋግረን